ጤና ይስጥልኝ። እንዴት ዋላችሁ? እንዴት አደራችሁ? ባላችሁበት ቦታ እስካሁን ያየነው ነምበር ሲስተም ላይ ነበረ። አሁን ወደ አልጀብራ ሽፍት አድርገናል። ከሰባተኛ ክፍል በላይ ያለ የአልጀብራ ኮንሴፕቶቹ linear equation into variables which can be expressed in terms of ax plus by plus c is equal to 0 በሚል ነው። ኤግዛምፕልን ባንወስድ በራሱ በጀነራል ፎርም ብንወስድ ኢንፑቱን እዚህ ጋር ነው የምናስገባው። ኤቢሲ ኮንስታንት ነው። ኤክስ ፕላስ ቢዋይ ፕላስ ሲ is equal to 0። ኤቢሲን ስላይድ ይለናል። ራሱ ግን ስላይድ ይሰጣል። እነዚህ ኢኩዌሽኑን የዚህ ኢኩዌሽን አለ በዚህ ይሰጠናል። ሲ ኮንስታንት ነች እዚህ ኢኩዌሽን ውስጥ። ለዚህ ሲ ሽፍት ባደረግን ቁጥር ትራንስሌት ነው የሚሆነው። ኔቸሩ አይቀየርም፣ የግራፍ ኔቸር። ኤና ቢን ስንቀይር ግን የግራፍ ኔቸር ይቀየራል። ፖዚቲቭ ስሎፕ ወይ ኔጌቲቭ ስሎፕ ወይ ዜሮ ስሎፕ ወይ አንዲፋይን ሊሆን ይችላል። ልክ በተመሳሳይም ቢንም ስናደርግ ቢ አንድ ቦታ ላይ ሆኖ ሮቴት ነው የሚያደርገው። ቢ ሮቴት ያደርጋል፣ ሲ ትራንስሌት ያደርጋል። ይህ ደግሞ ሮቴት ነው የሚያደርገው በአንድ ቦታ ላይ። በዚህ እስቲ እዚህ ጋር እናስቀምጠውና ግራፉ ኢንተርሴክሽን ፖይንቱን እንውሰድ። ወይም ልንጠይቅ የምንችለው ኤክስ ኤንድ ዋይ ኢንተርሴክት ሊሆን ይችላል። ኤክስ ኤንድ ዋይ ኢንተርሴክትን ለማግኘት ኢንተርሴክት ብለን ይሄን ላይን ከዋይ አክሲስ ጋር ስናደርግ ኢንተርሴክሽን ፖይንቷ ኤ ነች። ይህንን ላይን ከኤክስ አክሲስ ጋር ስናደርግ ኢንተርሴክሽን ፖይንቷ ቢ ነች። ኤና ቢ ፖይንቱ ተሰጥቶናል። በዚህ ከዚህ ግራ አድርገን ወደዚህ መውሰድ እንችላለን። ወይም ደግሞ እዚህ ላይ እንዳለ ኤን ኦብጀክት ፕሮፐርቲ ውስጥ ገብተን ኔም ኤንድ ቫሊዩ ብለን ያስቀምጥልናል። ዜሮቹ ኮኦርዲኔት የቢንም እንደዚሁ ብንወስድ ኦብጀክት ፕሮፐርቲ ውስጥ ብንገባ ኔም ኤንድ ቫሊዩ ያስቀምጥልናል 1.454 ይሄ የኤክስ ኢንተርሰፕት ነው። ይሄኛው የዋይ ኢንተርሰፕት ነው። ዋይ ኢንተርሰፕት ኤክስ ዜሮ ሲሆን የሚገኘው ዋይ ቫሊዩ ነው። ዋይ ኢንተርሰፕት ደግሞ ኤክስ ኢንተርሰፕት ደግሞ ዋይ ዜሮ ሲሆን የሚገኘው የኤክስ ቫሊዩ ነው። ስለዚህ በእንዲህ መልክ ሲስተም ኦፍ ሊኒየር ኢኩዌሽንን ማየት እንችላለን፣ ቪዥዋላይዝ ማድረግ እንችላለን ኮንሰፕቱን። በቀጣይ ደግሞ ሲስተም ኦፍ ያ በአንድ ኢኩዌሽን ነው። እዚህ ሁለት ኢኩዌሽን ሲስተም ኦፍ ሊኒየር ኢኩዌሽን ቢሆን ኤክስ ፕላስ ቢዋይ ፕላስ ሲ ኢዝ ኢኳል ቱ 0 ዲኤክስ ፕላስ ኢዋይ ፕላስ ኤፍ ኢዝ ኢኳል ቱ 0። ይሄ ሁለት ኢኩዌሽን ነው። ብዙ ጊዜ የምንጠየቀው ለሳይመልቲኒየስ ኢኩዌሽን ሶሉሽኑን ማግኘት ነው። ግን በግራፍም በጀብራንም ተጠቅመን ማግኘት እንችላለን። ይሄንን እስቲ ኤግዛምፕል እንውሰድ። 2x ፕላስ 2x ፕላስ 3y ኢዝ ኢኳል ቱ 7። ይሄ አንደኛው ኢኩዌሽን ነው። ሁለተኛው ኢኩዌሽን 3x ማይነስ y ኢዝ ኢኳል ቱ 5። ሁለተኛው ኢኩዌሽን ይሄ ነው። ስለዚህ ይህንን ኢኩዌሽን ዋን እና ኢኩዌሽን ቱን ኢኩዌሽን ዋን ነው የዚህ ባድ አድርገን ማምጣት እንችላለን። ይህንን ላርጅ ከምንለው ስሞልን በላይ
ሁለተኛውን ድራግ አድርገን ወዲህ ማምጣት እንችላለን። ይህንንም ስሞል እንበለው። ኢኩዌሽን ቱ ይሄኛው ኢኩዌሽን ዋን። የሁለቱም ሶሉሽን ሴቱን ለማግኘት ኢንተርሴክሽን ፖይንት እዚች ቦታ ላይ ችን ሶሉሽኗ እሷ ቤት ኢንተርሴክት አድርገን ሁለቱም ይህን ላይንና ይህን ላይን ስንል እዚች ጋር አገኛል የሚል እዚች ጋር እሷ ኢንተርሴክሽን ፖይንት ወይም ሶሉሽን ነው። እሷ ማለት ቱ ዋነች። ኮኦርዲኔቱ ግን ከዚህ ድራግ ወይም ደግሞ በኦብጀክት ልናመጣው እንችላለን። ኔሜን ባሉ ብንለው እናገኘዋለን። ቱ ዋን ልክ እዚህም ጋር ያገኘነዋል። ስለዚህ ሶሉሽን ሴቱን በቱ ሲስተም ኦፍ ሊኒየር ኢኩዌሽን ማግኘት ስሪም እንደዚሁ ስሪ ሲስተሙም ከሆነ እንደዛ ማግኘት እንችላለን በተመሳሳይ መንገድ። ይሄ የዛሬው በሲስተም ኦፍ ሊኒየር ኢኩዌሽን ላይ ያተኮረ ነው። አብሶሉት ቫልዩ ኢንኢኳሊቲ ለምሳሌ አብሶሉት ቫልዩ ቱ ኤክስ ማይነስ 5 ግሬተር ኦር ኢኳል ቱ 3 የሚለውን ግራፍ ማድረግ እና ፕሮፐርቲዎችን ማየት ነው። ስለዚህ የመጀመሪያው ስቴፓችን ኢንፑት ላይ አብሶሉት ቱ ኤክስ ማይነስ 5 ኢኩዌሽኑን ድሮ እናደርጋለን። እንደገና ስሪን ዋይ ኢዝ ኢኳል ቱ 3 ብለን ድሮ እናደርጋለን። እዛ አብሶሉት ኢንኢኳሊቲውን እናስቀምጣለን። ቱ ኤክስ ማይነስ 5 ግሬተር ኦር ኢኳል ቱ ስሪ ስንል ሪጅኑን በቀላሉ እናገኛለን ማለት ነው። ስለዚህ እነዚህ ሁለት በግራና በቀኝ ያሉ ሼድድ ሪጅኖች ሶሉሽን ሴቱ ነው። ኢንተርሴክሽኑን ለማግኘት ይህንን ከኤክስ አክሲስ ጋር ስናደርገው ኢንተርሴክሽኗ 2.50 ነች። አንድ ፖይንት እንወስዳለን እና ካራክተሪስቲክሱን ለማየት ግራፉ ላይ ቢን እንወስዳለን። ቢን ሮቴት እናደርጋለን። እዚህ የኤክስ ዋጋ እየጨመረ ሲመጣ እስከ 2.5 እስከሚደርስ ድረስ የዋይ ዋጋ እየቀነሰ ነው የሚመጣው። ከ2.5 ያለው ደግሞ የኤክስ ሲጨምር የዋይም ይጨምራል ማለት ነው። ይህንን አየን። በቀጣይ ደግሞ የኳድራቲክ ኢንኢኳሊቲ ነው የምናየው። ኳድራቲክ ኢንኢኳሊቲ ለምሳሌ ኤክስ ስኩዌርድ ፕላስ ኤክስ ማይነስ 2 ሌስ ዛን 0 የሚለውን እናያለን። ይህንን እንትን ለማለት መጀመሪያ ኢንፑት ላይ ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ኤክስ ሁልጊዜ ስኩዌርድ ማለት ካፕ ነው በጂኦጀብራ ፕላስ ኤክስ ማይነስ 2 እናደርጋለን። ሶሪ ኤክስ ኢዝ ኢኳል ቱ ኤፍ ኦፍ ኤክስ ኢዝ ኢኳል ቱ ስለዚህ ኦልሬዲ ድሮም ተደረገ። አሁን ኢንኢኳሊቲውን የቀረን ኤክስ ፕላስ 2ኤክስ ማይነስ 2 ሌስ ዛን 0 እናደርግ። ይሄ ሼድድ ሪጅን እናገኛለን። ይሄ ሼድድ ሪጅን የዚህ ሶሉሽን ሴት ነው የዚህ ኳድራቲክ ኢንኢኳሊቲ።
ሶሉሽን ሴት ነው ማለት ነው። ስለዚህ ኢንተርሴክሽን ፖይንቶቹን ለማግኘት ይሄንን ላይን ከኤክስ አክሲስ ጋር ስናደርግ ሁለቱም ኢንተርሴክሽን ፖይንት አገኘን። አንድ ፖይንት ወስደን ምን ይመስላል የሚለውንም ለማየት ፕሮፐርቲውን ለማየት እዚህ ጋር ሲ ፖይንት ሲ በዚህ ከኤክስ እየቀነሰ ሲመጣ እስከዚህ ዋይ እየጨመረ ሲመጣ ዋይ ይቀንሳል። እዚህ ደግሞ ተርኒንግ ፖይንቷን አልፎ ሲሄድ የዋይ ዋጋም ይጨምራል። በሲ እዚህ ዳታው ይታያል። ለዛሬ እነዚህን ሁለቱን አይተናል። እናመሰግናለን።